ይህን ነገር ውስጥ የገባሁት መልካም ስራ ለመስራት ብዬ ነው። ለክፋትም ወይ ደግሞ ለመዋሸትም ወይ ደግሞ ህዝብን ለመጓጓትም ብዬ አይደለም። አፍርባታለሁ የሚለው ቃል በጣም ሞራሌን ተሰማኝ፣ ሞራሌ ወደቀ። መልካም ስራ በመስራቴ ጥፋተኛ ነኝ። መልካም ስራ በመስራቴ ጥፋተኛ መሆኔን አምኛለሁ። እሱ ጋር ምንም ስህተት የለም። ሰላም ሰላም ውድ ቤተሰቦቼ፣ እኔ እህትዬ አገልግል እባላለሁ። ይህ የዩቲዩብ ቻናሌ የእህትዬ አገልግል ነው። አንድ ያጋጠመኝ ችግር ነበርና መልካም ስራ መስራትና እንዲሁም ደግሞ ያለማወቅ ስህተት እንዲሁም ደግሞ ትልቅ ጥፋት እንዳጠፋው የተሰማኝ ነገር አለ። ምክንያቱም ምንድነው ያጠፋው ጥፋት የኢትዮጵያ ህዝብ በሙሉ እንደሚወደኝ በደንብ አድርጌ ተሰማኝ፣ አዘንኩ በጣም። ይህን ነገር ውስጥ የገባሁት መልካም ስራ ለመስራት ብዬ ነው። ለክፋትም ወይ ደግሞ ለመዋሸትም ወይ ደግሞ ህዝብን ለመጓጓትም ብዬ አይደለም ያረኩት። አንድ እኔ ጋር ጥፋት ነበር። እሱም ደግሞ ጥፋት አይደለም፣ የጊዜ ያለመመቻቸት ምክንያት አጋጥሞ የጊዜ ያለመመቻቸት ሁሌ ስራ ስለነበርኩኝ ዛሬ ነገ በሚል ቴዲን እየቀጠርኩትኝ ነበር። የቀጠርኩበት ምክንያት በስራ ጉዳይ ነው። እሱም ደግሞ በምትሰሪ ሰዓት መጥቼ ኢንተርቪው ላድርግሽ ወይ አሻሮ ስቆይ ወይ ደግሞ ወስሰሪ የሆነ ነገር ስታደርጊ በሚለኝ ሰዓት እኔ ዛሬ ነገ በሚለው አልተመቸኝም፣ አልቻልኩም ነበረ። ስለዚህ ምን አደረኩ መሰላችሁ? እኔ በአገልግል በጣም ታውቂያለሁ፣ ጊዜን አቃጥያለሁ። ብዙ ሰዓት ነው እየሰራሁት የነበረው። ስለዚህ አሁን ለየት ባለ በአንድ ነገር ልስራለን፣ ተጋባን ብለን መስራት እንችላለን የሚል አይዲያ ያመጣሁት እኔ ነኝ። እሱ ከእንደዚህ ነፃ ነው። ለተውን ሪሉ ስናገር እሱ መሻለው ደስተኛ ሆነ። ከዛ በኋላ ድራማውን መስራት ጀመር። ድራማውን እየሰራን እያለ ደግሞ እኔ አንድ ችግር አጋጠመኝ። ያጋጠመኝ ችግር ምንድነው? ድራማውን ህዝብ ወደደው። ሪል መስሏችሁ እናንተው ደስ አላችሁ። ምክንያቱም ቲጂን በጣም ትወዳታላችሁ። መነሻዋን ስለምታውቁ የኔ ለውጥ ያስደስታችኋል። የኔ ማግኘት መለወጥ በጣም ደስተኛ መሆናችሁን ያወኩትኝ ከተለያየ ሀገርና በሀገር ውስጥና በውጭ እየደወላችሁልኝ ነበር። እሱን ከልብ ሳላመሰግን አላልፍም። አሁን ላይ ግን ያጋጠመኝ ችግር ምንድነው መሰላችሁ? አፍርባታለሁ የሚለው ቃል በጣም ሞራሌን ተሰማኝ፣ ሞራሌ ወደቀ። ምክንያቱም ለምንድን ነው የወደቀው? ምንድነው እኔ የማሳፍረው ምክንያት? ምኑ ጋር ነው ያሳፈርኩትኝ? ድራማም ቢሆን ሪልም ፊልምም ቢሆን ትዳርም ቢሆን በደንብ አድርጌ ተዋናይ ሆኜ የሰሩት ምኑ ጋር ነው ያሳፈርኩት በሚለው እኔ ለሱ መልካም ስራ በማሰቤ መልካም ነገር በማድረጌ ይሄው ህዝብ እንዲህ እውነታውን ሲሰማ ሊያዝንብኝ ወይ ደግሞ በስህተት ነው ብሎ ሊያምን እንዳለ ሆኖ አፍርባታለሁ የሚለው ቃል ሞራሌን ተሰምቶኝ እንደገና ፊልም እንስራ የተለያዩ ማስታወቂያዎች ሲመጡ ድራማው መቀጠል ስለነበረበት አያልቀጥልም ብያልኩት በደወለልኝ ሰዓት ሲደውልልኝ አላነሳም፣ ዘጋለው፣ ማመናጨቀዋለሁ። ያን ያደረኩበት ምክንያት አፍርባታለሁ ብሎ ስላለኝ ነው። አሁን አንድ ቀን ተደወለልኝ። ምንድነው ችግርሽ? ከቴዲ ጋር ያለው ስልክ ማታነሽለት የሰማውን ነገር አለ፣ የእሱም የቅርብ ጓደኛ የኔም ቅርብ ጓደኞች ብሎ ሲሉኝ አይ እኔ እንዲንቀሰብቻለሁ፣ እውነቱን ንገሪው፣ ከሚጠብቅሽ ጊዜውን ከምታቃጥይበት መስራት ስላለበት በመባል ሰዓት ላይ እኔ ምናልኩትኝ ያለውን ነገር የሰማሁትን ከሌ ነገር ብዬ አልተናገርኩም። የሰማሁት ከዛ ጓደኞቹ ነው። አሳማኝ ነገር አግኝቼበታለሁ፣ አፍርባታለሁ ብሎ ስላለ አቁሜያለሁ። እሱ አላጠፋም፣ ጥፋተኛዋ ግን እኔ ነኝ። እኔ ምንድነው ያጠፋሁት? መልካም ስራ በመስራቴ ጥፋተኛ ነኝ። መልካም ስራ በመስራቴ ጥፋተኛ መሆኔን አምኛለሁ። እሱ ጋር ምንም ስህተት የለም። ያችን አሻሮ እየቆላ ወይ ደግሞ አገልግሏል እየሰራው በዛ የሚቋጭ ታሪክ ነበር። እኔ ረጅም ነው ያሰብኩት። የረጅም ሳስብ ደግሞ ሌላ ነገር አይደለም፣ ስራና ስራ ነው። የኢትዮጵያ ህዝብ ግን ሳላመሰግን አለፈ። እኔ የምታወቅ የነበረው በዛች በጎብዝኔ በጀግንነቴ በመስራቴ እንዳለ ሆኖ አሁን ላይ ያጠፋው ጥፋት አለ። ምንድነው ያጠፋው ጥፋት? ሪል ባልሆነ ነገር በመሆኑ በጣም ፊል አድርጌያለሁ። በጣም ሰምቶኛል፣ ቅስሜ ተሰብሯል። ምክንያቱም ምንድነው የኢትዮጵያ ህዝብ ነው ቅስሜ እንዲሰብር የሆንኩበት መንስኤ። ህዝቡ ቅስሜ እንዲሰብር ያደረገኝ ምንድነው? መተውብኝ ወይ ደርሳችሁብኝ ሳይሆን እየደወላችሁ ገስቴን ስትካፈላችሁ በጣም ማመመኝ። በጣም የተሳለልኝ ሁሉ ሰው ስለነበረ ማለት ነው። ቲጂ አግብታ ወልዳ ተብሎ ስለት ሁሉ አለ። እኔ ቀን በቀን ይህንን ድራማ ከሰራሁ በኋላ ቀን በቀን ሰላሜን አጣሁ። አልተኛም፣ ስሬን በአግባቡ አልሰራም። ምክንያቱም ህዝብ እየደወለ ሰርግ ሳጠሪኝ ይለኛል። በምቀመጥ ሰዓት ባልሽ የት አለ እባላለሁ። እነኚህ ነገሮች በሙሉ ተደራርበውብኝ እኔ ከአቅሜ በላይ ሆነ። ስለዚህ ይሄን ነገር ደግሞ ወደ ህዝብ ፊት እውነታውን ታማኝ መሆኔ ስለሚታወቅ እውነታውን ማውጣት ስላለብኝ መናገር ስላለብኝ ይቅርታ ደግሞ የኢትዮጵያን ህዝብ ጎንበስ ብዬ መጠየቅ ስላለብኝ ዛሬ ይሄንን ይዤ ቀርቤያለሁ። ምክንያቱም እኔ
መንቀሳቀስ አልቻልኩም። አይምሮዬን አመመኝ። አርጌው ማላቀው ነገር ስለሆነ ስተኛ ሰላም እንቅልፍ አልተኛም፣ ስበላ ሰላም ምግብ አልበላም። የማረገው ነገር ሁሉ ሰላም ይነሳኝ። ስለዚህ የኢትዮጵያ ሕዝብ ነገር ይፋ ማድረግ አለብኝ። የኢትዮጵያ ሕዝብ ጎንበስ ብሎ ነው የሚወደኝ የሚያከብረኝ፣ የሚወደኝም የሚያከብረኝም ስለምሰራ ነው። ደግሞ ትዳር መሆኑን አስደስቷቸዋል። የተሳለ ሰው አለ አግብታ መቼ እንምጣ መቼ የሚል ስላለ እኔ ሰላሜን ስላጣው ሰላሜን ማግኘት ስላለብኝና ወደ በፊት ስሬ መግባት ስላለብኝ ሪሊው መናገር ስላለብኝ ነው። ይቅርታ ግን ከመቀበጥ ብድግብጌ አንዴ የፈሰው አይታፈስም። የሆነውም ሆኗል። ግን ድጋሚ በእንደዚህ አይነት ነገር አታገኟት። ልክ እንደ ድሯ ጎበዝና ጀግኒት እየተባልኩኝ ስራዬን መቀጠል ፈልጋለሁ። የምታገኙኝም በተለያዩ ስራዎች ጥንክር ብዬ ጉብዝ ብዬ እየሰራሁኝ ልጆችን እያሳደግኩ ነው የምታገኙኝ። ከዚህ በኋላ ድጋሚ እንደዚህ አይነት ነገር አላደርግም። ይሄም ደግሞ የህሊና ህመም አጋጥሞኝ ነው። ህሊናዬን ራሴን በጣም አመመኝ። ያመመኝ ምክንያቱ ስለዋሸኋቸው። እኔ ውሸት አልወድም፣ ዋሽቻቸዋለሁ። ይቅር በሉኝ፣ ደጋግሜ ይቅር በሉ ብያለሁ። አላደርገውም። ድጋሚ እንደዚህ አይነት ስራ ውስጥ አልገባም። ጥሩ ሰራው ብዬ ጥፋት አጥፍቻለሁ፣ ይቅር በሉኝ። እሱም ደግሞ ምንም አላጠፋም። ያጠፋው ምክንያት አፍርባታለሁ የምትለው ቃል ብቻ ናት። ሌላ ነገር ምንም አላጠፋም። እኔ ነኝ ስራ ብዬ ያልኩት፣ እሱ ምንም አላጠፋም። ግን አፍርባታለሁ የሚለው ቃል በጣም አሳዛኝ ነው። እናንተ ደግሞ ውድ ቤተሰቦች የምትወዱኝ የምታገዙ በሀገር ውስጥ በውጭም ያላችሁም ደግሞ ብዙ አይነት ጥያቄ ጠይቃችሁ ጥያቄ ዩቲዩብ ቻናል ላይ እሱ ላይ ብቻ ነው የሚለቀቀው። ለምንድን ነው አንቺ ላይ የማይለቀቀው? ስላንቺ ምንጽፈው ላይ እናመሰግናለን ብሎ አይልም። ያልጠይቃችሁ ጥያቄ የለም። ያ ሁሉ እኔ ሰላሜን ረበሸኝ። እሱ ማስረድቻለሁ። ስለ ቲጂ ጥሩ ነገር የሚጽፉትን ነገር ለምንድን ነው መልካም ነገር የማትመልሰው? ስለአንተ ብቻ ቴዲ የሚለው የምትመልሰው? እንዲህ ብለውኛል ብዬ በምልበት ሰዓት ምንም አይነት መልስ አልሰጠኝም። ስለዚህ ይሄን ነገር ይፋ ማድረግ አለብኝ ብዬ ዛሬ ይፋ በግልጽ አድርጌያለሁ። ድጋሚ ላይ ለመደኝ ሞት እስከሚለኝ ድረስ በሪል ስራዎቼ በትክክለኛ ስራዎች ታገኙኛላችሁ። ወዳችኋለሁ፣ አከብራችኋለሁ። በሀገር ውስጥም በውጭም ያላችሁ መላ ኢትዮጵያ በሙሉ አመሰግናለሁ። የዩቲዩብ ቻናሌ ቲጂ አገልግልን እንዳትረሱት።